ሰላም ሰላም ቴካ ፋሚሊስ እንዴት ናችሁ? እንዴት ቆያችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሰናል። እንግዲህ የዛሬው ቪዲዮአችን እንግዲህ በፓውስ ዙሪያ ያለውን አፕዴት ለማሳወቅ ያህል ነው ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ እንግዲህ አብራችሁ እንድትቆዩ በአክብሮት ጠይቃለሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ እንግዲህ የቻናላችን ቤተሰብ በመሆን በየሳምንቱ የቴክኖሎጂ እና እንዲሁም ደግሞ የክሪፕቶ መረጃዎችን በፍጥነት እንዲደርሱ እንግዲህ ከስር ያለችውን የደወል ምልክት በመጫን የቻናላችን ቤተሰብ የሆኑ ይህ ቪዲዮ ከተመቻችሁ ደግሞ እንግዲህ የላይክ ምልክቷን ላይክ እያደረጋችሁ በቀጥታ እንግዲህ ወደ ቪዲዮ እንገባለን። እንግዲህ ፓውሶች እንግዲህ በጣም የምንጠብቀው ኤርድሮፕ ነው። እንግዲህ ከቴሌግራም ቶን ቼን ላይ ከነበረ ኤርድሮፕ መሀል አንዱ ነበረ። አክቹዋሊ አሁን ከቶን ብሎክ ቼን ወጥቶ ወደ ሶላና ገብቷል ማለት ነው። እንግዲህ ያው እስከዛሬ ሰርተናል። እንግዲህ ክሌሚንግ እየጠበቅን ነበረ። እስከ ትላንትና ማታ 12 ሰዓት ድረስ እንግዲህ ክሌም ነበረ። እንደምታዩት እንግዲህ እስከ ትላንትና 12 ሰዓት ድረስ ነበር ክሌም የነበረው። ከትላንትና ማርች 16 12 ሰዓት ላይ በእኛ ማታ 12 ሰዓት ላይ ወይም ደግሞ በእነሱ ማርች 16 15:00 ዩቲሲ ላይ ክሌሙ ያቆም ነበር ወይም ደግሞ አቁሟል ማለት ነው። ወይም ደግሞ ወደ ሲኤክስ ኤክስቼንጅ ፕላትፎርሞች ማስገባት አንችልም ማለት ነው አሁን ላይ። which is በእኛ ኮንቴክስት ላይ በሁለት ሲኤክስ ኤክስቼንጅ ፕላትፎርሞች ላይ ነበር ያስቀመጡት ቢትጌት እና ባይቢት። እንግዲህ እሱን ጨርሰው ነገ ማርች 18 እንግዲህ ሊስቲንጉን እየጠበቅን በነበርንበት ሰዓት ላይ እንግዲህ አዲስ መረጃ ወጥቷል ማለት ነው። እንግዲህ ይህ መረጃ ምንድነው? ይህን መረጃ የፓውስ ሊስቲንግ ላልተወሰነ ጊዜ ተራዝሟል ያሉት። ሊስቲንጉን እየጠበቅን በነበርንበት ጊዜ እንግዲህ እንዳተራዘመ ነው እንግዲህ የሰውቁት እዚህ ጋር በትዊተር ፔጃቸው። እዚህ ጋር ፓውስ ሊስቲንግ አፕዴት ይልና to ensure that the best launch environment for you all, the pause listing date will be slightly adjusted. Every step and shifting taken by pause has always been to make things better. This is one, no exceptions. New date will be announced soon via official channels ይላል። እንግዲህ የተሻለ ነገር ፕሮቫይድ ለማድረግ ነው እያሉን ነው እና አዳዲስ አፕዴቶችን በቻናሎቻችን እንገልጻለን ብለዋል። እንግዲህ እየጠበቅን ነው ማለት ነው። ነገ እንግዲህ ማርች 18 ምን እንደሚፈጠር እንግዲህ ሁላችንም አብረን እናያለን ማለት ነው። ግን እንደኔ ግን ምን አስባለሁ፣ ምናልባት የተሻሉ ኤክስቼንጅ ፕላትፎርሞችን አድ ሊያደርጉ ይችላሉ እያሰብኩኝ ነው። which is እነ ባይናንስ ኦኬኤክስ እንዲሁም ደግሞ እነሱን የመሳሰሉ ሌሎች ኤክስቼንጅ ፕላትፎርሞችን አድ ሊያደርጉ ይችላሉ ብዬ እጠብቃለሁ እንደኔ። እንግዲህ እስኪ ኔክስት አፕዴት ሲኖር እንግዲህ እንደዚሁ የማሳውቃችሁ ይሆናል ማለት ነው። እንግዲህ አይ ሆፕ ጥሩ ነገር ይዘው ይመጣሉ ብለን እንጠብቃለን። እንግዲህ እስካሁን ያለን አፕዴት ይሄ ነው። ባይናንስ ወይ ኦኬኤክስ የሆነ ፕላትፎርም ጆይን እንደሚያደርጉት ተስፋ አደርጋለሁ። ምክንያቱም እዚህ ጋር እንደምታዩት ከኩኮይን ጋርም ሊስቲንጋቸውን ኦልሬዲ ጀስት አግሪድ እንደሆኑ ወይም ደግሞ አግሪመንት ላይ እንደደረሱ ያሳያል። ባይቢት አለ፣ አሁን ባለበት ኮንቴክስት ቢትጌት አለ። እንዲሁም ሌሎች ኤክስቼንጅ ፕላትፎርሞችም እንዲሁ ከነሱ ጋር ለመስራት ጥያቄ እያቀረቡላቸው ይገኛል። ስለዚህ እንግዲህ አይ ሆፕ እና ጌት አይኦ ምናምን የመሳሰሉ ሌሎች ፕላትፎርሞችም እንግዲህ ከነሱ ጋር ተቀላቅለው አብረው ይሰራሉ ብዬ አስባለሁ። ስለዚህ የሚፈጠር አዲስ ነገር ካለ በዚህ በዩቲዩብ ቻናላችን እንዲሁም ደግሞ በቴሌግራም ቻናላችን አዲስ ነገር ካለ ማሳውቃችሁ ይሆናል። እንግዲህ ኔክስት ላይ ያለውን አፕዴት እስከማድረጋችሁ ድረስ እንግዲህ ይመቻችሁ። ቻው።